ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። በዚያኛው ቻናሌ የምታውቁኝ አሁን ደግሞ በሌላ መጥቻለሁ አዩሸዋ በሚለው ያኛው ቻናሌ ያው ሁሌም ችግር አያጣውም አሁንም ችግር ላይ ነውና በዚህኛው መጥቻለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ አበረታቱኝ። ዛሬ ደግሞ ይሄን የመሰለ ምርጥ የምስር አልጫ ወጥ ይዤላችሁ መጥቻለሁ። በአልጫ ፍቅር የአልጫ ፍቅር ያለበት ፕሊስ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ከምር በዚያኛው በጣም ነው የተናደድኩት፣ ግን እግዚአብሔር ያለው ነው የሚሆነው የራሱ ጉዳይ ብዬ ተስፋ አልቆረጥኩም። ከጎኔ ብዙ ጓደኞቼ አመሰግናለሁ። ያንን የሚያሳድግ ነው እኛ ነን ይሄንን እናሳድገዋለን ስላላችሁኝ አዲስ ከፍቼ ብቅ ብያለሁ። አበረታቱኝ። ያው ደግሞ ምርጥ የምስር አልጫ ወጥ ይዤላችሁ መጥቻለሁ። ፍስክ ነው ተፈስኳል፣ ግን ምስር የማይሆነው ብሉ። እዚህ ጋር ሽንኩርቴን ከትፌ እያቁላላሁኝ ነው። የምስር አልጫ ወጥ በጣም ምርጥ ነው። እየሰራችሁ በየቤታችሁ ብሉ። ያልጫ እወዳለሁ ለምን እንደሆነ ብቻ ባላውቅም ያልጫ ፍቅር አለብኝ። ሽንኩርቱን እንደዚህ በዘይት ጠበስ ጠበስ ካደረኩት በኋላ በቂ ዘይቴን እንደዚህ ጨምራለሁ። ከዚያ አሁንም አቁላለዋለሁ። እንደዚህ በደንብ እንጠብሰዋለን ሽንኩርቱ ጥፍት እስከሚል ድረስ ማለት ነው። ያው እንደ ኢትዮጵያ ቶሎ አይጠፋም የአረብ ሀገር ሽንኩርት እና በደንብ እንጠብሰዋለን። አበረታቱኝ። ላይክ ሰብስክራይብ ያደረጋችሁ አደራ። በዚያኛው ተናድጃለሁ፣ ቢያንስ በዚህኛው ካሱኝ። ከጎን የሆናችሁ በተናደድኩበት ሰዓት አይዞሽ እኛ አለን ያላችሁኝ ጓደኞቼ እግዚአብሔር ያክብርልኝ። ምስጋናዬ ከልብ ነው። ክበሩልኝ ሁላችሁም። እንግዲህ ደግሞ እስኪ በዚህኛው አይታወቅም፣ አንዱ ቢዘጋ አንዱ ይከፈታል ሊባል የለ እንግዲህ ያኛው ካልሆነ የኛው ደግሞ ችግሩም እንደሆነ ራሱ አላወቅኩም። እዚህ ጋር ነጭ ሽንኩርት እንጨምራለን። አንድ የሾርባ ማንኪያ ነጭ ሽንኩርት የተፈጨ ደቃቅ ሽንኩርታችን ከለሩን ቀየር ሲያደርግልን አንድ የሾርባ ማንኪያ ነጭ ሽንኩርት እንጨምርና አብረን እንጠብሰዋለን ማለት ነው። ከዚያ ቲማቲም ይቅርታ ቲማቲም ስጨምር አላሳየኋችሁም። ቲማቲም እንጨምራለን። ጣዕሙ በጣም ምርጥ ስና ያደርገዋል ቲማቲም። ቀጣይ እርድ አንድ የሻይ ማንኪያ እርድ፣ እዚህ ጋር ነጣ ይላል ግን ካሜራው መሰለኝ እንጂ በኋላ ታውታላችሁ በጣም ቢጫ ነው። እና ደግሞ ቀጣይ ጨው፣ አልጫ መቼም ጨው በጣም ጨው ዘመዱ ነው ለአልጫ። እኔ እዚህ ጋር ትንሽ ነው እንጂ በጣም ብዙ ነው የጨመርኩት። ካሜራው ከተቋረጠ በኋላ መጨረሻም ላይ ቀምሳችሁ መጨመር ትችላላችሁ። እዚህ ጋር ደግሞ የአልጫ ቅመም አለ ጃሃዝ የሚገዛው፣ እሱንም አንድ የሻይ ማንኪያ የአልጫ ቅመም ጨምርና በደንብ እንጠብሰዋለን። ማጂ የምትፈልጉ መጨመር ትችላላችሁ። ሌላም ቅመም የምትፈልጉ ካላችሁ ጨምርና ከዚያ እንደዚህ በደንብ እንጠብሰዋለን፣ እናቁላለዋለን። ከዚያ እንትን ካለ በኋላ ምስራችንን እኔ ምስሩን አጥቤ በጣም ብዙ ሰዓት ተቀምጧል ውሃ ላይ ጥርት ብሎ ትንሽ እንትን ስትሉትም የሆነ ምስሩ ብጤ ማለት ባህሪ ያለው። ከዚያ ከአቁላላነው ከሽንኩርትና ከቲማቲማችን ጋር ምስሩን ጨምረን እንደዚህ በደንብ እንጣብሰዋለን፣ ውሃ ሳናደርግ ማለት ነው። ምንጠብሰው ካለ ውሃ ብቻውን እንደዚህ በደንብ እንጠብሰዋለን። እስኪ እንግዲህ በአልጫ ጀመርኩት ይሄንን ቪዲዮ ቻናሌን በአልጫ ወጥ ገና 10 ሰብስክራይበር ነው ያለው። ያላ አሳድጉልኝ እህቶቼ። ከዚያ እዚህ ጋር የፈላ ውሃ እንጨምራለን።
በመሀል እየገባሽ አትለፍለፊ እንዳትለው ብቻ። ተናድጃለሁኝ ከምር ወር አለፈኝ ያኛው እንትን ካለኝ ማለት ነው። ስንተኛው እኮ የምታውቁኝ ታውቁኛላችሁ ያኛው ቻናል ስንት ጊዜ እንትን ሲመልሰኝ ማለት ነው። እኔ ምን እንዳጠፋው ራሱ ወይ ጥፋቴን አይነግረኝም። ዝም ብሎ ይመልሰዋል ወይ የሰው ነገር አልነካ የራሴን ነው የምሰራው። ለምን እንደው ብቻ አላውቅም። አንዳንዴ የሆነ ነገር ላይ መስዋዕት ስትከፍሉ በጣም ጊዜያችሁን ሰጥታችሁ ስትሰሩ አይሳካም መሰለኝ እኔ ለምን እንደው አላውቅም። እዚህ ጋር ምስራችን እስከሚበስል ጋዙን ቀነስ ስናደርግለትና ጊዜ እንሰጠዋለን። ምስሩ በደንብ መብሰል አለበት። ድስታችን እንዳይዝ እየቆየን እንደዚህ እናማስለዋለን። ያው የኔ ግን ድስቱ እንትን ድስት ነው። ጨው ካነሰው እንጨምራለን። እዚህ ጋር ቅመም እናንተ የምትፈልጉት መከለሻም ሆነ ምን ከላይ ትንሽ ማጂ ተጠቅሜያለሁ። ትንሽ ግማሽ የሚሆን እኔ ብዙም ፍላጎቱ የለኝም ማጂ ነው። ካልፈለጋችሁ እናንተም አለመጠቀም ትችላላችሁ። ማጂ እንደዚህ እናደርጋለን። ከዚያ ቀሪ ቃሪያ ነው በቃ ጨውም ጨምረናል። አበቃ በደንብ ነው የበሰለው። ብዙ ሰዓት ነው የፈጀው ግን ያው ካሜራ ላይ ትንሽ ቁርጥ ስለሚደረግ እንጂ ምስሩ ቶሎ አይበስልም። ቃሪያችንን ጨምረን እንደዚህ እናማስለዋለን። ነጭ ሽንኩርት ምናምን አያስፈልገውም። መጀመሪያ ላይ ከሽንኩርታችን ጋር ደቃቅ ነጭ ሽንኩርት አሳይቻችኋለሁኝ ስለጨመርን ማለት ነው። በቃ እንግዲህ ጨርሰናል። ይሄን የመሰለ የምስር አልጫ ወጥ ይዤላችሁ መጥቻለሁ። እንጀራችን እዚህ ጋር አቅርበናል። ይሄ እንጀራ እኮ እዚህ ነው እየገዛን የአረብ ሀገር የኢትዮጵያ እንጀራ ነው የሚመስለው። በነገራችን ላይ በጣም ምርጥ እንጀራ ነው። ኳተር ያላችሁ ሰብለ እንጀራ ነው ብሉ። በዚያውም ላስተዋውቅላት እስቲ። ሜዘር ነው ያለችው እየገዛችሁ ብሉ። ምርጥ እንጀራ ነው። የኢትዮጵያን እንጀራ ያስታውሳል። ይሄ ወጥ እንደምታውቁ ቢጫነቱም አሪፍ ነው። አልወፈረ አልቀጠነ ምርጥ ወጥ። ቃሪያም አለን ከሽታ። ይኸው እንደዚህ አድርገን አቅርበናል። ከጓደኛዬ ጋር ነበር የኔ ምስኪን ጓደኛዬ ገብታለች አሁን ሀገር ከእሷ ጋር ነበር የሰራሁት ይሄን ቪዲዮ እጃዛ ቤት ማለት ነው። እና አሁን ሀገር ገብታለች ትመጣለች። ይሄን የመሰለ ምርጥ ያልጫ ምስር ወጥ ሰርተናል በልተናል። እኛ ትሪውን ራሱ እናሳያቸዋለን እንዴት ጨርሰን እንደበላ ነው ማለት ነው። ለሁለት እኮ ነው ሌላ ሰው እንኳን የለም። ይሄው እንደምታዩት ጭርስ አድርገን በልተን ምስክር እንዲሆናችሁ ብለን ነው የመጣፈጡ ምርጥ ያልጫ ወጥ ሰርቼ ይሄን ወጥቶልኛል። ፕሊዝ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ በአዲስ ቪዲዮ እስከምመጣ ቻው። ሰላማችሁ ይብዛልኝ፣ እግዚአብሔር ያክብርልኝ። አደራ ቻናሌን አሳድጉልኝ። ይሄኛውን ከዚያኛው እኩል አድርሳችሁ አመሰግናለሁ።